ሰላም ጤና ይስጥልን እንደምን ቆይታችኋል? የጎልጎል ሚዲያ የቻናላችን ቤተሰቦች እንዴት ናችሁ? ምን እየተባለ ነው? ምንስ እየተደረገ ነው? የሚለው ወቅታዊ መረጃዎች ይዘን መጥተናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን። በሺዎች የሚቆጠሩ የብልጽግና ሰራዊትና የአርኤስኤፍ ሰራዊት ለከፍተኛ ኪሳራ መጋለጣቸው የትግራይ መከላከያ ሰራዊት በዛሬው ዕለት ባወጣው መረጃ ይፋ አድርጓል። ባለፉት ቀናት በሸረሪና በተካሄደው ውጊያ ተከትሎ ከፍተኛ ኪሳራን መድረሱ በነበረው ውጊያ የብልጽግና ኃይል እንዲሁም የአርኤስኤፍ ሰራዊት በጦርነት ተሳትፏል የተባለው አርኤስኤፍ ኃይል ከፍተኛ ውድመት እንደደረሰበት ይፋ አድርጓል። ከትግራይ መከላከያ ሰራዊት ማዕከል መምሪያ የተሰጠ መግለጫ እንደሚያመለክተው የፌዴራል መንግስት ጦርነቱን ለመቀጠል በርከት ያሉ ጦሮች ማስቀመጡን አስታውቋል። ጦርነት ለጊዜው ቆመ እንጂ ይቀጥላል የሚለው የትግራይ መከላከያ ሰራዊት የነበረው ጦርነት ድል መጎናጸፉም ይፋ አድርጓል። በተመሳሳይ መረጃ በምዕራብ ትግራይ ቅዳሜ ዕለት በነበረው ግጭት በመቶዎች የሚቆጠሩ ሰዎች ወደ ሱዳን መሰደዳቸውም ተዘግቧል። በቅዳሜ ዕለት በሱዳን ወሰን አቅራቢያ በምዕራብ ትግራይ ከባድ መሳሪያዎችና ድሮኖች ያካተተ የነበረው ግጭት በመቶዎች የሚቆጠሩ የኢትዮጵያውያን የትግራይ ክልል ነዋሪዎች ወደ ጎረቤት ሱዳን ተሰደዋል። ይህን መረጃ የጠቀሱ ሲሆኑ የኢትዮጵያ ፌዴራል መንግስት ስለ ግጭቱ ዜና ይሁን ስለቀረቡት ክሶች ይህ ዜና እስከተጠናቀረበት ሰዓት እስካሁን በይፋ የፌዴራል መንግስትም ስለ ግጭቱ ዜና ይሁን ስለቀረቡት ክሶች ይህ ዜና እስከተጠናቀረበት ሰዓት ድረስ በይፋ የተሰጠ መግለጫ የለም። በተመሳሳይም አምነስቲ ኢንተርናሽናል በትግራይ ያንሰራራው ውጊያ በዜጎች ላይ አዲስ የሰብአዊ መብት ጥሰት ስጋት ደቅኗል ሲል አስጠንቅቋል። አምነስቲ ኢንተርናሽናል የሰብአዊ መብት ምርመራዎች እንዲጠናከሩ የጠየቀ ሲሆን በትግራይ ክልል ዳግም በትግራይ ክልል ዳግም ያንሰራራው ግጭት በዜጎች ላይ ከፍተኛ የሰብአዊ መብት ጥሰቶች ስጋት መደቀኑን በመግለጽ ክልላዊና ዓለም አቀፋዊ የሰብአዊ መብት ምርመራዎች እንዲጠናከሩ ሁሉም ወገኖች ሲቪሎች እንዲጠብቁ ጥሪ አቅርቧል። የአምነስቲ የምስራቅና የደቡብ አፍሪካ ክልላዊ ዳይሬክተር እንደገለጸው በትግራይ ክልል የኃይል እርምጃ ዳግም ማንሰራራት ተጎጂ የማህበረሰብ አባላት ያለምንም ፍትህና ተጠያቂነት ከባለፈው አሰቃቂ ጉዳት ለማገገም እየታገሉ ባሉበት ወቅት ሲቪሎችን ለአዲስ የሰብአዊ መብት ጥሰት ስጋት ያጋልጣል ሲሉ የተደመጡ ናቸው። 4 ኪሎ ሰው የለም ቢባል እንኳን ፋኖ መጥቶ አይዘንም፣ ሰላም እናምጣ ካልሆነ እንጨራረሳለን እያሉት ጄኔራል አምባሳደር ባጫ ደበሌ ናቸው። ባጫ ደበሌም ከቢቢሲ አማርኛ ጋር ያደረጉት ቆይታ አነጋጋሪ መልእክት አስተላልፈዋል። ግልጽ የሆነ ነገር ልንገርህ በማለት ንግግራቸው የጀመሩት አምባሳደር ባጫ ደበሌ 4 ኪሎ ሰው የለም ቢባል አንዳቸው መተው አይዙም፣ ፋኖም ይሁን ሁላ ፋኖ ይሁን ኦላ አይመጡም በጭራሽ ሲሉ እየተደመጡ ናቸው። ምክንያቱም የሚመጡበት መንገድ የላቸውም፣ መተውም የሚያደርጉት ነገር የለም። ማን ነው የሚመጣው? ማን ምን ያደርጋል? ዘመነ ካሴ ነው የሚመጣው? 4 ኪሎ ክፍት ነው ብትላቸው አይመጡም ሲሉ የተደመጡ ናቸው። አክለውም ገንዘብ ከሆነ የፈለጉት ከመንግስት ጋር ይደራደሩ ይሰጣቸዋል ያሉ ሲሆን አለበለዚያ የህዝብ ጥያቄ ለመመለስ የሚል ከሆነ ህዝቡ ጠልቷቸዋል፣ በምርጫ ተውኝ ብሎ ብልጽግና በምርጫ ተውኝ እናንተ ብሎ ብልጽግናን መርጧል ሲሉ የተደመጡ ናቸው። በመጨረሻም አምባሳደር ባጫ ደበሌ ሰላም እናምጣ ካልሆነ ግን እንጨራረሳለን እንጂ ውጤቱ አሸናፊና ተሸናፊ የሚባል ነገር የለውም በማለት ከመግቢያቸው 4 ኪሎ ሰው የለም ቢባል አንዳቸው መተዋይዙም ፋኖም ይሁን ኦላ ብለው አቅም እንደሌላቸው የተናገሩ ንግግር የሚያፈርስ ቃልም አስፍረዋል። አምባሳደር ጀነራል ባጫ ደበሌ በሽምቅ ውጊያ ተማርከው የሽምቅ ውጊያ ጥበብን ለማስተማር የጸረ ሽምቅ ውጊያ ጥበብ የሚል መጽሐፍ መጻፋቸውም የሚታወስ ነው። የኢትዮጵያ ሕዝብ አብዮታዊ ፓርቲ ፖለቲከኞች አበበ አካሉና ይስሐቅ ወልዳይ እንዲሁም ለቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደዓ ጠበቃ የሆኑት አበራ ንጉስ በቁጥጥር ስር መዋላቸው ተረጋግጧል። ሁለቱ ፖለቲከኞችና የህግ ባለሙያዎች በፌዴራል ፖሊስ አባላት የተያዙት ትላንትና ሰኞ ሐምሌ 27 2018 ዓ.ም ከጠዋት ጀምሮ በተለያየ ሰዓት እንደሆነ የቤተሰብ ምንጮች ሲገልጹ በቅድሚያ የያዙት ለተቋሚ ፖለቲከኞች ጠበቃ በሆኑት የሚታወቁት አበራ ንጉስም የትግራይ ጦርነት ከተጀመረ በኋላ የፌዴራል መንግስትን ባቋቋመው በዶክተር ሙሉ ነጋ የሚመራው ጊዜያዊ አስተዳደር ውስጥ የክልሉ ፍትህ ቢሮ ኃላፊ የነበሩት አበራ ሲታሰሩ የመጀመሪያው አይደለም። በ2016 ዓ.ም ጦርነት ይብቃ በሚል ሊካሄድ ታቅዶ ከነበረው ሰልፍ ጋር በተያያዘ ቁጥጥር ስር መዋላቸው ይታወሳል። የፌዴራል ፖሊስ አባላት ወደ ጠበቃ አበራ ቤት የመጡት ትናንትና ጠዋት እንደ ሰዓት ተኩል ገደማ መሆኑን ስማቸው እንዳይጠቀስ የጠየቁት አንድ የቤተሰብ ምንጭም በሰዓቱ አበራ ወደ ስራ ለመሄድ ዝግጅት ላይ እንደነበሩ የሚናገሩት ምንጩ በድንገት
ነው የመጡት። እሱም ለራሱ ተደናግጦ ነበር ይላሉ የፌዴራል ፖሊስ አባላቱ። አበራ ለምርመራ እንደሚፈለጉ መናገራቸው ማስታውሰዋል። እንደ ምንጩ ገለጻ ጉዳዩ ምን እንደሆነ ዝርዝር መረጃ ባይሰጡም የሁለቱ ልጆች አባት የሆነው አበራ የት እንደሚገኝ እስካሁን በትክክል አለመታወቁ አክለዋል። በዛሬው ማክሰኞ ከጸጥታ አካላት ጋር በመሆን ለብርበራ ወደ ቤት መጥቶ እንደነበር ምንጮች ሲናገሩ የጠበቃ አበራን መታሰር ማህበራዊ ሚዲያ ላይ በቅድሚያ ካጋሩ ሰዎች አንዱ የኢሄፓ ህዝብ ግንኙነት ኃላፊ የሆኑት አቶ ይስሐቅ ወልዳይ ናቸው። ይስሐቅ ጉንበት በተካሄደው 7ኛው አጠቃላይ ምርጫም በመወከል ለህዝብ ተወካዮች ምክር ቤት በእጩነት ከቀረቡ በኋላ ራሳቸው ከምርጫው ማግለላቸው ይታወሳል። ይስሐቅም ከዚህ ቀደም በተደጋጋሚ ለእስር ተዳርጎ እንደነበረም የሚታወስ ነው። በሰሜን ሸዋ ዞን በሞቻና ወደራ ወረዳ በምትገኘው የጻድቃኔ ደብረ ምጥማ ቅድስት ማርያም ገዳም ውስጥ በተከሰተው የመሬት መንሸራተት አደጋ 14 ሰዎች መሞታቸው ተገልጿል። በተከሰተው አደጋ ምክንያት 5 ሰዎች ከባድና 2 ሰዎች ቀላል የአካል ጉዳት እንደገጠማቸው የሞጃና ወረዳ ምክትል አስተዳዳሪ እንዲሁም የግብርና ጽሕፈት ቤት ኃላፊ አቶ ዳኛቸው አዝብጤ ሲናገሩ ሌሊቱን ሙሉ የክረምት ዝናብ ሲወርድ እንዳደረ ይህም በሰኞ ሐምሌ 27 2018 ጠዋት 12 ሰዓት አካባቢ የዋጃም ናዳ ማስከተሉን የአካባቢው ባለስልጣን ይናገራሉ። የመሬት መንሸራተቱ በተከሰተበት ጊዜ በቤተክርስቲያኑ በር ላይ ጸሎት ሲያደርጉ የነበሩት ምዕመናን ላይ ጉዳት መድረሱ አስረድተዋል። 5 ሰዎች ከባድ ጉዳት ደርሶባቸው ወደ ደብረ አብ ሪፈራል ሆስፒታል እንደተወሰዱና 2 ሰዎች ቀላል ጉዳት እንደደረሰባቸው በሰላ ድንጋይ ጤና ጣቢያ እየታከሙ እንደሚገኙ ይናገራሉ። ከዚህ በኋላ ሌላ ክስተት ይኖራል ተብሎ እንደማይታሰብና ከዚህ ቀደም እንዲህ ያለ አደጋ በስፍራው አጋጥሞ እንደማያውቅ አክለዋል። ተጨማሪ አደጋ ለመከላከል አሁን አካባቢው ከልለናል፣ ስጋት ሊኖር ስለሚችል ግን ምዕመናን በአካባቢው የሉም ሲሉ የተደመጡ ናቸው። በገዳሙ ጸበል ስላለና የፍልሰታ ጾም እየገባም ስለሆነ ምዕመናን በስፍራው እንደሚገኙ ይናገራሉ። የሀገረ ስብከቱ ብፁዕ ሊቀ ጳጳስ በስፍራው በመገኘት ለሞቱ ጸሎት ፍትሐት፣ ለተጎዱት ጸሎት፣ ላዘኑ ወገኖች ለማጽናናት ትምህርት ወንጌል፣ አባታዊ ቃለ በረከት በመስጠት ላይ እንደሚገኙ በመግለጫው አክለዋል። የሶማሊያው ጠቅላይ ሚኒስትር የኬንያ ፓስፖርታቸው አስረከቡ። የሶማሊያ ምክትል ጠቅላይ ሚኒስትር ጀብሪል አብዲ ራሽድ ሀጂ ከጉዞ ሰነዳቸው ጋር ተያዘ በተነሱ ጥያቄዎች ምክንያት ከናይሮቢ አየር ማረፊያ ከተባረሩ ከሳምንት በኋላ የኬንያ ፓስፖርታቸውና የልደት ምስክር ወረቀታቸው በሞቃዲሾ ለሚገኘው የኬንያ ኤምባሲ ማስረከባቸው የኬንያ መገናኛ ብዙሃን ዘግበዋል። ጀብሪል ፓስፖርታቸው ያስረከቡ በፈቃደኝነትና ለሶማሊያ ያላቸው ታማኝነት እንዲሁም ቁርጠኝነት ለማሳየት እንደሆነ ሲናገሩ ፓስፖርቱ በህጋዊ መንገድ የተገኘና በኬንያ ህግ ጋር በተጣመመ መልኩ ጥቅም ላይ የዋለ መሆኑን የገለጹት ምክትል ጠቅላይ ሚኒስትሩ ውሳኔው በኬንያ ባለስልጣናት በተጠየቀ ጥያቄ ወይም በነበረ አለመግባባት ምክንያት እየተደረገ አይደለም ይላሉ። ይህ እርምጃ የተወሰደው በሰኔ ወር መጨረሻ ከጆሞ ኬንያታ ዓለም አቀፍ አየር ማረፊያ ህጋዊ ያልሆነ የጉዞ ሰነድ ከመያዝ ጋር ተያይዞ ከተባረሩ በኋላ እንደሆነ የኬንያ ባለስልጣናት ህጋዊ ባልሆነ መንገድ ተገኝቷል ተብለው የተጠረጠሩት የኬንያ ፓስፖርት በተመለከተም ጀብሪልም ጠይቋቸው ነበር። በወቅቱ ፓስፖርቱ በእጃቸው እንደሚገኝ ቢያምኑም በፍርድ ቤት እንደሚቀርቡት በመግለጽ ለማስረከብ ፈቃደኛ እንዳልሆኑ ዘግበዋል። በጉዳይ ዙሪያ በኬንያና በሶማሌ ባለስልጣናት መካከል አለመግባባቱም ከዚህ በኋላ እየሰፋ መጥቷል። በሶማሊያ ፕሬዝዳንት ጽሕፈት ቤት ሚኒስተር በሆኑ አብሽር ቡካሪ ሐምሌ ወር መጨረሻ አላቸው በተባለ የኬንያ ፓስፖርት ላይ በተነሳ ጥያቄ በኩልም ወደ ሀገር እንዳይገቡ መከልከላቸው ተከትሎ ሞቃዲሾ ከናይሮቢ ማብራሪያ እንድትጠይቅም አድርጓል። የቻናላችን ቤተሰቦች ለዛሬው ያዝናቸው ወቅታዊ መረጃዎችን ይህን ይመስሉ ነበር። ተመልሰን አዳዲስ መረጃዎች ይዘን ብቅ እንላለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ።